ውዶችዬ ሰላም ለእናንተ ይሁን ብያለሁ። ዛሬ ማሳያችሁ ኮሜንት እምቢ ያለን ለምትሉ ሰዎች ናችሁ። እንዴ ኮሜንት እምቢ ያለን ስላላችሁኝ አቀራረጹ ራሱ በእንትሉ ነው የምቀርጸው ማለት ነው። የሚታያችሁ ከሆነ ማለት ነው። በእኔ ባዶ ነው የምቀርጸው ማለት ነው። እኔ አሁን ላይቭ ገብቻለሁኝ እንደምታዩኝ ላይቭ ገብቻለሁ። ላይቭ ላይ ገብቼ ግን እዚህ ላይ አካባቢ ላይ እዚህ ላይ የእንትን ምልክት አለች እዚህ ላይ ያለችዋን ባክ ብዬ እወጣለሁ ማለት ነው። ለምን አሁን ኮሜንት ላይ እንደዚህ ባረገው ለምሳሌ በዚህ ሴቲንግ ላይ ወይኔ ሴቲንግ ላይ ብገባ አሁን ይሄ ቁልፍ ነው፣ ግን አሁን ኮሜንት በዚያኛው ስልክ ልጻፍ ለምሳሌ አይሰራልኝም ማለት ነው። ኮሜንት አይሰራልኝም። አሁን እኔ በዚያኛው ስልክ ልምጣና ልጻፍላችሁ ማለት ነው። አሁን እንደምታዩት እኔ ጽፌያለሁ፣ ግን በእንግሊዘኛ ነው የመጣ ማለት ነው። ሰላም ብዬ በእንግሊዘኛ ነው የመጣልኝ ማለት ነው። የጻፉት ይታያችኋል፣ ያው የኔ ማለት ነው። አሁን ደግሜ ልጻፍላችሁ። ይሄ በእንግሊዘኛ ነው የመጣ ማለት ነው። ለምን ሴቲንጉን አብርቼዋለሁ ግን አልሰራም ማለት ነው። አሁን ዝም ብዬ ወጣና እዚህ ላይ ላሳያችኋለሁ ማለት ነው። ለምን እችኛዋን ነው ነካት፣ እቺ እንትን ምልክቷ ላይ ያለች የለ ባክ ብዬ ልወጣ ነው ማለት ነው። ቆይ አሁን ይሄን እዚህ ላይ ባክ ብዬ ነው የምወጣው። እዚህ ላይ ይሄን ነካና ይሄን እዚህ ላይ ያለውን ነካና ባክ ብዬ እወጣለሁ። ከዩቲዩብ እወጣለሁ ማለት ነው። አሁን ከዩቲዩብ ወጥቻለሁኝ። ከዩቲዩብ ወጥቼ ይሄን ሶስት ሰረዟን ነካታለሁ ማለት ነው። ሶስት ሰረዟን ነካትና ከዚያ እንትን አጸዳዋለሁ ማለት ነው። እንደምታዩት ይሄን እንደምታዩት ነው። ይሄን አጸዳዋለሁ ማለት ነው። ይሄን አጸዳዋለሁ። አጥድቻ በቃ ከዚያ ዩቲዩብ ላይ ይመለሳለሁ ማለት ነው። ዩቲዩብ ላይ ይመለሳለሁ ማለት ነው። ዩቲዩብ ላይ ተመለስኩኝ መጣሁኝ ማለት ነው። አሁን ዩቲዩብ ላይ ስመጣ እንደምታዩት ዩቲዩብ ላይ ነው። ይሄን የመደመር ምልክቱን ነካለሁ ማለት ነው። እንደሚታያችሁ ተስፋ አደርጋለሁ። ዩቲዩብ ላይ ስመጣ ይቅርታ ካሜራው ከዚያ ዩቲዩብ ላይ ስመጣ የቅድሙ ላይ መመለስ የምትፈልጊ ያለኝ ነው። እዚህ ላይ እኔ መውጣት የምትፈልጉ ከሆነ አሁን ቅድም ላይ ገብቼ ስለነበር እዚህ ላይ ትወጫለሽ ያለ ነው። አይ እኔ ደግሞ መውጣት አልፈልግም እያልኩት ነው። እዚህ ላይ ይመለሳለሁ ማለት ነው። ይቅርታ እንደጠፋ አሁን ተመለስኩኝ ማለት ነው። ስመለስ ማለት ነው ያው ቅድም ፕሮፋይልም ስላደረኩበት እዚህ ቅድሙ ላይ ልመልስላችሁ ማለት ነው። አሁን እንደዚህ ነው። አሁን ደግሞ ዝም ብዬ እንደዚህ ልጻፍ ኮሜንት ማለት ነው። ለምን ገና አልቀየርኩላችሁም ማለት ነው። አሁን ለምሳሌ ይሄው ኮሜንት ጽፍ ያለው ግን ያው በእንግሊዘኛ ነው ያመጣልኝ ማለት ነው። በእንግሊዘኛ ነው ያመጣው። አሁን እቺ ሴቲንግ ምልክቷን ነካታለሁ ማለት ነው። የሴቲንግ ምልክቷን እቺን ነካታለሁ ማለት ነው። እንደምትታያችሁ ተስፋ አደርጋለሁ። እቺን የሴቲንግ ምልክቷን ነካታለሁ። ይሄው ነካፋቲ ማለት ነው። እችኛይቱ በርታለች ግን ኦፍ አረጋታለሁ ማለት ነው። አሁን ኦፍ አርጋታለሁ ማለት ነው። ከዚያ አሁን ተመልሼ ኮሜንት ልጻፍላችሁ ማለት ነው። አሁን እንደሚሰራ ተስፋ አረጋለሁ ማለት ነው። ለምን በፊቱና ያሁን ተቀየረ ማለት ነው። ይሄው አሁን ይሄው በያያችሁ ሰላም ብሎ መጥቷል ማለት ነው። ኮሜንቱን ታያታላችሁ። መቅደስ ናት ሰላም እያለች ነው። እንደዚህ መጥቶልኛል ማለት ነው። በፊት ደግሞ የነበረው ኮሜንት እንደዚህ ነው የነበረ ማለት ነው። እችን ሴቲንግ ምልክቷን ነበር ምን ቀይራት የነበር እችን የበራችዋን ኦፍ ስናረጋት ይሰራልን ነበር ማለት ነው። አሁን ግን በዚህ ብቻ አይደለም፣ ባክ ብላችሁ መውጣት አለባችሁ። ነግሬያችኋለሁ። ባክ ብላችሁ እንዴት ናችሁ እንደምትወጡ ነግሬያለሁ። ለምሳሌ ይሄንን ነክታችሁ እዚህ ላይ ያለውን ይሄን ባክ ብላችሁ አላይ ይሄን ባክ ብላችሁ ነው የምትወጡ ማለት ከዩቲዩብ ትወጣላችሁ። ከዚያ ሶስት ሰረዟን ትነካና ታጸዱታላችሁ ማለት ነው። ጽዳት ታጸዱታላችሁ ማለት ነው። ካጸዳባችሁ በኋላ ነው እንትሉ ላይ የምትገቡ ማለት ነው። አሁን ልድገምላችሁ። ለምሳሌ ልድገምላችሁ እንዴት ናችሁ እንደምትወጡ ማለት ነው። እዚህ ላይ ነው የምወጣ። እዚህ ላይ ይሄን ነክቼ ነው የምወጣ። መሀሉን ነክቼ እወጣለሁ ማለት ነው። ይሄው ላሳያችሁ ብዬ ነው። ከዚያ እቺ ሶስት ሰረዟን ነው መነካት ማለት ነው። እቺ ሶስት ሰረዟን ነካና በፊት የገባሁበት ይሄን አሁን አጸዳዋለሁ ማለት ነው። እንደዚህ አጸዳዋለሁ ማለት ነው። ከዚያ መልሼ ዩቲዩብ ላይ ይገባለሁ ማለት ነው። ያው ዩቲዩብ እንደምታዩት ነው።
ዩቱብ ላይ ገባለሁ ማለት ነው። ከዚያ ያው እንደተለመደው የመደመር ምልክቱን እንዲገባችሁ ብዬ ነው የመደመር ምልክቱን ነካለሁ ማለት ነው። አሁን ያው የመደመር ምልክቱን ልነካ ነው፣ ነክቻለሁ። አሁን እዚህ መመለስ ነው የምፈልገው፣ መውጣት አልፈልግም። መውጣት የምትፈልጉ ከሆነ በዚህ ነው መመለስ የሚለውን በስተግራ በኩል በስተቀኝ በኩል ያለውን ነው የምትነኩት ማለት ነው። አሁን እችን እነካታለሁ ማለት ነው። ከቅድሜ ላይ ተመለስኩኝ ማለት ነው። እንደምታዩት ነው። ስልክ ሲደወልባችሁም በዚህ መሰረት ነው የምትወጡ ማለት ነው። ለምሳሌ እኔ ላሳያችሁ ማለት ነው የኔ ውዶች፣ በዚሁ አጋጣሚ ላይ ማለት ነው። በዚሁ አጋጣሚ ስልክ እኔ አሁን ዋትስአፕ ላይ ልገባ ነው ማለት ነው። ለምን ዋትስአፕ ላይ ልገባ ነው እኔ ለምሳሌ ዋትስአፕ ላይ መልእክት ለመላክ ብዬ ዋትስአፕ ላይ ልግባላችሁ ማለት ነው። እኔ ዋትስአፕ ላይ የምገባ ስለሆነ አሁን እንዲታያችሁ ይቅርታ፣ ዋትስአፕ ላይ የምገባ ስለሆነች መሀሏን ተጭኜ ነው የምወጣ ማለት ነው። መሀሏን እኔ መልእክት ለመላክ ብዬ አሁን እቺ መሀሏን ጫና አረግና ወጣለሁ ማለት ነው። ለምን ዋትስአፕ ላይ መልእክት ተቀብዬ ልመጣ ነው ማለት ነው። መልእክት ጽፌ ልመጣ ነው። ለምሳሌ አለጊያ ቤት ልግባ ማለት ነው። አለጊያ ቤት ገባና የሆነ መልእክት ጽፌ ዝም ብዬ እመጣለሁ ማለት ነው። ወይም ሪከርድ አዳምጬ እንደዚህ እመጣለሁ ማለት ነው። ከዚያ ከወጣሁ ማለት ነው። ከዚህ ቆይ ይቅርታ፣ እንደዚህ ወጣሁኝ። አሁን መመለስ ያለብኝ ምንድነው መሰላችሁ? በዚህ ላይ እመለሳለሁ ማለት ነው። ለግን 3 ሰረዟ ላይ እመለሳለሁ። ለምን ዋትስአፕ ላይ መልእክት አድርሼ ወይም አዳምጬ ነው የመጣው ማለት ነው። እቺን 3 ሰረዟ ነካና እመጣለሁ ማለት ነው። አሁን እንደምታዩት ዋትስአፕ ላይ የገባሁበት ነው። ይሄ የዩቲዩብ ነው። ዩቲዩብ ላይ እንደዚህ ብዬ ጫና አድርጌ እገባለሁ ማለት ነው። አሁን እንደተመለሱ ተስፋ አደርጋለሁ። አያችሁ ተመልሻለሁ ማለት ነው። እዚያው ላይ ተመለስኩኝ ማለት ነው። ስልክም ለምሳሌ ደውዬ የምመጣ ከሆነ አውርቼ የምመጣም ከሆነ እንደዚህ አድርጌ ነው የምመጣ። ካለዚያ ደግሞ ይሄኛው ካልመጣላችሁ ቅድም እንዳልኋችሁ የእንትን ምልክቱ መንካት አለባችሁ ማለት ነው። የምንድን ነው የመደመር ምልክቱን ነክታችሁ እንደዚህ ጠርጋችሁ አጽድታችሁ አበቃ እንደገና ባክ ብላችሁ ወጣችሁ ዩቲዩብ ላይ እንደገና በአዲስ ትገባላችሁ። የመደመር ምልክቱን ትነኩና የመደመር ምልክቱን እንደዚህ ትነካላችሁ ማለት ነው። እንደዚህ ነክታችሁ መመለስ ትችላላችሁ ማለት ነው። ይሄ ያው እንትን ላይ ስለሆነ ነው ይቅርታ። እና እንደዚህ ነው እላችኋለሁ የኔ ወዶች፣ እንደዚህ ይመስላል ማለት ነው። ያልገባችሁ ነገር ካለ ይቅርታ፣ የሆነ ነገር ዝብርቅርቅ አደረኩት። ያልገባችሁ ነገር ካለ ችግር የለውም አብሽሩ እያልኩኝ ነው። ያው እኔ አሁን ያው እየጻፍኩኝ ነው። ለምሳሌ እኔ ራሴ ቤት በራሴ አካውንት እኔ እየጻፍኩኝ ነው። ሰላም ቤተሰብ እላለሁ ማለት ነው። በዚህ አጋጣሚ ደግሞ ኮሜንት ለምሳሌ ኮሜንት ኦፍ ማድረግ የምትፈልጉ ከሆነ ደግሞ ላሳያችሁ። ኮሜንት ኦፍ ማድረግ የምትፈልጉ ከሆነ አሁንም ኮሜንት ኦፍ የምታደርጉ ከሆነ እችን የሴቲንግ ምልክቷን ነው የምትነኳት ማለት ነው። እቺ የሴቲንግ ፎቶ ያለችባትን እችኛዋን ትነካላችሁ ማለት ነው። ኦፍ ለማድረግ ኮሜንት ለመዝጋት የምትፈልጉ ከሆነ ከዚያ በኋላ ምን ታደርጋላችሁ? እዚህ ላይ የምትገቡ ይሄ ኮሜንት ለመዝጋት ነው። ይሄ ኮሜንት ለመዝጋት ነው። በዚህ አጋጣሚ ኮሜንት ለመዝጋት ከፈለጋችሁ እዚህ ላይ ማድረግ እንደዚህ ይኸውላችሁ የኮሜንት መዝጊያ። አሁን እኔ በርቷና ላይ ኮሜንት ልዝጋ ማለት ነው። ለምሳሌ አሁን ኮሜንት ዘግቻለሁ ማለት ነው። ቆይ ልሞክረው። አይ ቆይ ኮሜንት መዝጋት ያለብኝ እዚህኛው ላይ ነው። ይቅርታ ኮሜንት አልዘጋሁም። ኮሜንት መዝጋት ያለብኝ እዚህ ላይ ነው። አሁን ኮሜንት ዘግቻለሁ ማለት ነው። አያችሁት? ኮሜንት የዘጋሁትኝ ሴቲንግ ምልክቷን ነካናችንን እዚያ ይሄን ነክቼ ነው እዚህ ላይ ነው ያደረኩት። ኮሜንት የዘጋው እዚህ ላይ ነው። ለማንኛውም እዚህ ላይ ነው ኮሜንት የዘጋሁት። ኮሜንት ማትፈልጉት ከሆነ ኮሜንት እዚህ ላይ መዝጋት ትችላላችሁ ማለት ነው። አሁን የዘግቻለሁ ኮሜንት። ለምሳሌ ኮሜንት ዘግቻለሁ። ለምሳሌ አሁን ልጻፍ ነው። አሁን ምንም ስጽፍ አይመጣም ማለት ነው። ይሄው ኮሜንት ዝግ ነው እያለኝ ነው። አሁን ለምሳሌ እኔ በዚህኛው ስልኬ ላይ እንትን እያልኩኝ ነው። አያሳይም እንዴ? በዚህኛው ስልኬ ያው ኮሜንት ጽፍ ያለው ግን አያሳይም። በዚህኛው ያው አሁን ዜድ መጣለች ይለኛል፣ ግን በዋናው አካውንቴ ዜድ አትታየኝም መሰለኝ። ዜድ እንኳን ደህና መጣሽ ብለናል። ዜድ አሁን አትታይም። ለምሳሌ ዜድ ኢትዮጵያ የምትለዋ አትታይም ማለት ነው። አሁን ለምሳሌ ኮሜንት ስለዘጋሁኝ ኮሜንቱን ላብራው ማለት ነው። ይሄ ኮሜንቱን ላብራው። ኮሜንቱን ሳበራው እዚህ ላይ ገባለሁ ማለት ነው። አቅድሙ ላይ እዚህ ላይ በኩል ነው ማድረገው ማለት ነው። እዚህ ላይ በኩል አረገዋለሁ ማለት ነው። ይሄው በራ። አሁን
አሁን የቅድም የጻፍ ነው የዜድም ኮሜንት መጣ። ለምሳሌ ይሄው ኮሜንቷ መጣ ማለት ነው። እንደዚህ አድርጋችሁ እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው ውዶችዬ። ይቅርታ ያው ስልኬ እንትን በኔ ባዶ ነው የምቀርጸው፣ እኔ ባለው ነው የምቀርጸው እናላችኋለሁ። በተረፈ በያላችሁበት ሰላም ይሁን እያልኩኝ ያው ላይክ ሰብስክራይባችሁም ላይክም አድርጉ ሰብስክራይብም አድርጉ እያልኩኝ አለው። አመሰግናለሁ። ያው ታፕ እያለች ነው እና እንደዚህ ይመስላል ማለት ነው የኔ ወንዶች። እንደዚህ አጋጣሚ ደግሞ ፎቶ ምናምን ማስቀመጥ እዚህ ነው የምታስቀምጡ። ለምሳሌ እኔ ይሄኛው ስልኬ አሁን ለምሳሌ ይሄኛው ስልኬ የዚህ ምልክት የለውም ማለት ነው። የዚህ ምልክት የለውም። ይሄ ፎቶ ማስቀመጫ ነው። እኔ አሁን ቤት እዚህ ላይ ፎቶ ያስቀመጥኩት ነው። ይሄው ፎቶ የምታስቀምጡበት ነው። እዚህ ላይ ስነካ ስታረጉ ፎቶ ምረጡ ነው የሚላችሁ ማለት ነው። ይሄ ላይ ምረጡ ይላችኋል። ግን የኔ አሁን አድርጌያለሁ። ከዚያ ደግሞ ኮሜንት ያው በፊት ለፊት ላይ ርዕስ ለመጻፍ ከፈለጋችሁ እዚህ ላይ ትነካላችሁ ማለት ነው። ርዕስ ለመጻፍ በዚህ አጋጣሚ ማለት ነው። ርዕስ ለመጻፍ ለምሳሌ ጥያቄ ካላችሁ ምናምን እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። አበዛሁባችሁ፣ ይቅርታ ጠይቃለሁኝ። ላይክ ሰብስክራይባችሁን አትርሱ። ለማንኛውም አስተያየታችሁን ኮሜንት ያስቀምጡልኝ።